ለ15 ቀን የሰራሁትን ቴሌ አፕሊኬሽን ላይ ወደ ቴሌ ብሬ ዊዝድሮ ያረኩ ቀጥታ አሳያችኋለሁ ማለት ነው። ይከፍለኛል አይከፍለኝም የሚለውን ደግሞ አብረን የምናየው ይሆናል። እዚህ ጋር እንደምታዩት ስቴፕ ባይ ስቴፕ እንዴት እንደምናሳልፍና አሳልፌ ወደ ቴሌ ብሬ ይልክልኛል ወይንም አይልክልኝም የሚለውንም አብረን የምናየው ይሆናል ማለት ነው። ለቻናሉም አዲስ ከሆናችሁ እቺን ነገር ጠቀም አድርጋችሁን እንዳረሱ ይሄኛውም እንዳይረሳ ነው የምላችሁ። ይሄኛው ከላይ እንደምታዩት የመጀመሪያ ባላንሴ ነው። ከላይ እንደምታዩት ይሄኛው የመጀመሪያ ባላንሴ ነው 1765 ብር ነው ማለት ነው። ከላይ እንደምታዩት ሪፍሬሽ እያረኩ ነው እያሳያችሁ ያለሁት። እሺ ወደ አፕሊኬሽኑ እንገባለንና ዊዝድሮ እያረኩ አሳያችኋለሁ ማለት ነው። ይሄኛው የአፕሊኬሽኑ ሆም ነው። ኢንተርፌሱ ይሄኛው ይመስላል። እሺ ወደ 3 ሚሊዮን 200 ሺህ 27 ምናምን አለኝ። ፖይንት ላይ ነካዋለሁ። ፖይንት ላይ ከነካው በኋላ እኔ በቴሌ ብር ነው ማውጣት የምፈልገው ከላይ እንደምታዩት። እሺ እዛ ላይ ምን እንጽፋለን? 3 ብለን እንጽፋለን ማለት ነው። 3 ብለን እንጽፋለን። ከላይ ደግሞ እንደምታዩት ምንድነው ያለው እዛ ጋራ ፖይንቴ እዛ ጋራ አሁን ስቀንስ ታዩታላችሁ። 3 ሚሊዮን ብቻ አውጥቼ ያኛውን ስቀንስ ታዩታላችሁ። 3 ብቻ ነው የምጽፈው ከዛን እሱ ያባዛልኛል ስለሆነ ማለት ነው። እሱኛውን በ170 ብር ነው የሚያባዛልኝ። እሺ ከላይ እንደምታዩት አሁን ስቀንስ ታዩታላችሁ ማለት ነው። ቪዲዮ እያረኩ ስለሆነ ከላይ ስቀንስ ታዩታላችሁ። እሺ ፓስወርድን አስገባው። ይሄው ከላይ እንደምታዩት ዊዝድሮ ሰሚት ዲ ብሎኛል ማለት ነው። እሺ ገብቶልኛል ወይንም አልገባልኝም የሚለውን አብረን የምናየው ማለት ነው። እዚህ ጋራም ገብቼ ዊዝድሮ ያረኩትን አሳያችኋለሁ ማለት ነው። ይሄው 3 ሚሊዮኑን ዊዝድሮ አድርጌዋለሁ አልገባልኝም፣ ግን 5092 ብር ምናምን መጥቷል ማለት ነው። ፊ ቆርጦብኝ ነው ማለት ነው። ፊ 15 ብር ይቆርጣል። ስታሳልፈው 15 ብር ይቆርጣል ማለት ነው። እሺ ሪፍሬሽ እያረኩ ትንሽ ልጠብቀው። አንድ 5 ደቂቃ ጠብቄዋለሁ። 5 ደቂቃ ይሆናል በቃ። ይሄው ከላይ እንደምታዩት ፋሚሊ በሚገባ ገብቶልናል ማለት ነው። ከላይ እንዳያችሁት ገብቶልናል። ይሄውና ከላይ ዊዝድሮር ሰሚትድ ወይንም ሰክሰስፉሊ ብሎናል ማለት ነው። ከላይ እንደምታዩት አሁን ሜሴጅ መጥቶልናል ገብቶልናል ማለት ነው በሚገባ ሁኔታ። እሺ አሁን ምንድነው የምናደርገው? ቴሌ ብራችንም ላይ ገብተን ቼክ እናደርጋለን ማለት ነው። ይሄው እንደምታዩት ፋሚሊ በሚገባ ገብቶልናል። እዚህ ላይም ቼክ አድርገናል ማለት ነው። እዚህ ጋር እንደምታዩት ፋሚሊ በሚገባ ወደ ቴሌ ብር ልኮልኛል ማለት ነው። 5089 ብር የሚሆን ወደ ቴሌ ብር ገብቶልኛል። እዛ ላይ ደግሞ እኔ ዊዝድሮ ያደረኩት ወደ 3 ሚሊዮን ፖይንት ነው ማለት ነው። እሱም በሚገባ እዚህ ጋር እንደምታዩት ገብቶልኛል። አሁን ያልጀመራችሁ ልጆች እንዴት እንደምትጀምሩና እንዴት እንደምትሰሩበት ከአፕሊኬሽን ማውረድ ጀምሮ እስከ መጨረሻ እንዴት እንደምትጀምሩም ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ ማለት ነው። ከናንተ የምትጠበቀው ይሄን ቪዲዮ ምንም ሳታሳልፉ ማየት አለባችሁ ማለት ነው። በመጨረሻ ላይ ደግሞ ቦነስ የኔንም እንዴት አሪፍ ብር እዚህ ላይ እንደሰራው ደግሞ ምስጢሩን ነግራችኋለሁ ማለት ነው። ምንም ሳታሳልፉ ወይም ቪዲዮ እስከ መጨረሻ የምታዩ ከሆነ እሱንም ነግራችኋለሁ። መጨረሻ ላይ ሊሆን ይችላል፣ መሃል ላይ ሊሆን ይችላል፣ ስለማይታወቅ ምንም ሳታሳልፉ ማየት አለባችሁ። ሌትስ ጌት ስታርትድ። ከገባችሁ በኋላ እንደዚህ ቴሎ ብላችሁ ሰርች ታረጋላችሁ። ሰርች ስታረጉ ከሚመጡ አፖች ብዙ ቴሎ አፖች አሉ። ከነዚህ ይሄኛው ማለት ነው እኔ ከባረኩበት እቺን አሻንጉሊት በደንብ ያዩት። ከዛ ኢንስታል ታረጋላችሁ። ኢንስታል እንዳረጋችሁ ደግሞ እዚህ ጋር ኦፕን ትላላችሁ። ኦፕን ካላችሁ በኋላ እንደዚህ ይከፍታል። እዚህ ጋር ሳይን ዊዝ ሎጊን የሚል አለ። እሱን ትመርጣላችሁ። እሱን ከመረጣችሁ በኋላ ኢሜል ያስመርጣል። ኢሜላችሁን መርጣችሁ ትገባላችሁ። እዚህ ጋር ኢንተር ዩኒክ ኔም የሚል ጋር ስማችሁን ታስገባላችሁ። ስማችሁን ካስገባችሁ በኋላ ደግሞ እዚህ ጋር ከታች ኮዱን ማስገባት አለባችሁ። እዚህ ጋር 10,000 ኮይን ለማግኘት ይሄንን ኮድ ማስገባት አለባችሁ። ኮዱን ካስገባችሁ በኋላ ኔክስት ትላላችሁ ማለት ነው። ኔክስት እንዳላችሁ እዚህ ጋር እድሜያችሁን ከ18 በላይ አድርጎ ያስቀምጣል። ከፈለጋችሁ ኔክስት ማድረግ ትችላላችሁ። ካልሆነ ደግሞ ትክክለኛ እድሜያችሁን አስተካክሉ። ከዛ እዚህ ጋር ጾታችሁን ትመርጣላችሁ። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል አድርጋችሁ ኔክስት ትላላችሁ። እዚህ ጋር ኔክስት ስትሉ እምቢ ካለ ወደ ኋላ ተመለሳችሁ ስማችሁ ወይ ደግሞ ኒክኔማችሁ ላይ ኢሞጂ ወይም ሌላ ነገር መጨመር አለባችሁ። ለምሳሌ መቅዲ ከሆነ መቅዲ ላይ ሌላ ነገር መጨመር አለባችሁ። ምክንያቱም አንድ አይነት ስም ለሌላ ሰው ስለማይሰጥ ነው። ከዛ ኔክስት ትላላችሁ። ኔክስት እንዳላችሁ እዚህ ጋር እንደዚህ ካለ አሁን በትክክል ተመዝግባችኋል። እዚህ ጋር አሁን ሁለት ነገር አለ። አንደኛ ጆይን ቢካም ኤሆስት እና ቢካም ኤጀንት የሚል አለ። እናንተ ቢካም ኤሆስት የሚል የመጀመሪያውን ትመርጣላችሁ። እሱን እንደመረጣችሁ አፑ እንደዚህ ይከፍታል ማለት ነው። አሁን በትክክል ከፍታችኋል።
ካልተመዘገባችሁ ደግሞ ሴንተር ላይ ስትገቡ ከታች ጆይን አን ኤጀንት ፕሮግራም የሚል አለ፣ ወይ ደግሞ አፕላይ ቱ ቢካም ኤ ሆስት የሚል አለ። ስለዚህ ጆይን አን ኤጀንት ፕሮግራም የሚል ላይ ትነጉና ትገባላችሁ። እዚህ ጋር አይዲ ጽፋላችሁ፣ የኔን አይዲ ማለት ነው። ከዛ ቼክ ትራሚ በላይ ደግሞ የፕላስ ምልክት አለ እዚህ ጋር ማለት ነው። የመደመር ምልክት ከነካችሁ በኋላ እዚህ ጋር ቬሪፋይ ነው የሚል ይመጣል። እሱን ቬሪፋይ ነው የሚለውን ትነካላችሁ። ከዛ እዚህ ጋር ስታርት ቱ ቬሪፊኬሽን የሚል አለ ከታች፣ እሱን ትነካላችሁ። ብርሃን ያለበት ቦታ ላይ መሆን አለባችሁ ማለት ነው። ከዛ ዊል ዩዝ ኢት አፕ ብላችሁ ፐርሚሽን ከሰጣችሁ በኋላ ከታች ጽሁፉን እያነበባችሁ ፊታችሁን እዚህ ውስጥ ታስገባላችሁ ማለት ነው። እሱን ከጨረሳችሁ በኋላ መጨረሻ ላይ ፓስወርድ ይጠይቃል። ፓስወርዱን ታስገባላችሁ፣ 6 ዲጂት ፓስወርድ። አካውንታችሁን ቬሪፋይ ካደረጋችሁ በኋላ ታስኮቻችሁን ነው። እሺ ታስኮቹን ለመስራት ደግሞ እዚህ ጋር እንደምታዩት ያኛው ፖይንት ነው፣ ያኛው ኮይን ነው። ሁለቱ ሴሌክት፣ ያኛው ደግሞ ፎሎ የምታረጉት ምናምን እዛ ጋር ነው የምታየላችሁ። ከላይ እንደምታዩት ከላይ ያለው ደግሞ ፕሮፋይላችን ነው ማለት ነው። ሚውስጥ ገብቻለሁ። አሁን ደግሞ ማሳያችሁ እንዴት ታስክ እንደምንሰራ ነው። ታስክ እዚህ ላይ በመስራት ተከፋይ መሆን ስለምንችል ታስክ ነው የምንሰራው ማለት ነው። ታስክ ውስጥ ከገባን በኋላ ከላይ እንደምታዩት የኔ 40K ላይ ነው የመጀመሪያ ሳምንት ምናምን ስለሆነ እኔኛውን ኤክስቼንጅ አድርጌ ነው ያስከፈትኩት ማለት ነው። የእናንተ ደግሞ ከላይ 80,000 ብሎ የመጀመሪያ ቀናችሁ ከሆነ 80,000 ብሎ ያመጣላችኋል። 80,000 እና 6,000 ነው የማይመጣላችሁ የእናንተ መጀመሪያ ላይ። እነሱም ምንድነው የምታረጉት ለ7 ቀን ስለሚቆይ በየቀኑ እየገባችሁ መቀበል አለባችሁ ማለት ነው። እነሱንም ለመቀበል ጎ ምትላለች፣ ጎ ምትሉትን ትነጉና ትቀበላላችሁ። ከዛን 6,000 ያለ ቅድም እንደጻፍኩ ከላይ ማለት ነው። የኔ ስለተቀበልኩ ነው የጠፋው። እንደዛው ትቀበላላችሁ ማለት ነው። እነሱንም ለመቀበል አንዳንድ ሰዓት ለብቻችሁ ስትቀመጡ ይመጣላችኋል ማለት ነው። ኦር 60 ደቂቃ ስትቀመጡ ጎ ምትሏ ጋራ ምን ይበራላችኋል? ክሌም ምን ይበራላችኋል? ምን ያህል ደቂቃ እንደተቀመጣችሁ ለማየትም ይኸውና በቀይ የነካሁት ቦታ ላይ ስታዩ እዛ ጋራ ያመጣላችኋል። እናንተ ደግሞ የመጀመሪያ ከገባችሁ እነዚህ ሁለቱን መስራት የለባችሁም። ክራውን ሴት እመላለ ክራውን ሴት ደግሞ እዚህ ጋራ መስራት ትችላላችሁ። ክራውን ሴት ሲሰሩ ምንድነው የምታገኙት? እዚህ ጋራ እንደምታዩት 3000 ታገኛላችሁ። ጎ ምትሏን ሳትነኩ ወደኛ ሩም ነው የምትመጡት ማለት ነው እሱን ለመስራት። ይሄኛው ደግሞ ክራውን ሩም ሪዋርድ ይባላል። ትልቅ ኤጀንት ስትሆኑ ብቻ ስለምሰጣችሁ ለእናንተ ጋር አይከፍትም። እናንተ እሱን መስራት የለባችሁም። ከታች ደግሞ ያለውን ያከበብኩበት ሪሲቭድ ቲ ኮይን ጊፍት እመላለ 1000 ፖይንት ነው በየቀኑ የምሰጠን። ላይቭ ለትገቡና ለሰው ጊፍት ሲሰጣላችሁ ሰውም ተመልሶ ጊፍት ሲሰጣችሁ ነው የምሰጣችሁ። ጋይን ፎሎወርስ የሚል ደግሞ በየቀኑ አንዳንድ ፎሎወርስ ስታገኙ ነው የምትቀበሉት ማለት ነው። እኔ ሁለቱንም ክሌምድ ብያለሁ። እንደዚህ ነው የምሰራው። ምንም ከብድ ነገር የለውም። የከበዳችሁ ነገርም ካለ አይዲ እዚህ ጋር ጽፍላችኋለሁ። የኔን አይዲ ይዛችሁ እዛ ላይ መጠየቅ ትችላላችሁ። ሌላም እዚህ ጋራ ኮይን ላይ ከገባን በኋላ በየቀኑ 1000 ቲ ኮይን ማግኘት እንችላለን ለ10 ደቂቃ ስንቀመጥ። ከላይ እንደምታዩት እኔ ክሌምድ ብያለሁ። እዛ ጋር ኤጀንሲ ያልሞላችሁም ኤጀንሲ ጋራ ገብታችሁ ኤጀንሲ ጆይን ማድረግ ትችላላችሁ። ኤጀንሲ ጆይን ስታደርጉ እናንተም ኤጀንት ሆናችሁ ከራሳችሁ ስር ሰውን እያስገባችሁ መስራት ትችላላችሁ ማለት ነው። እኔንም ማግኘት የምትፈልጉ ሰርች በተኑ ጋር ትሄዱና ይሄኛውን ሰርች ታረጋላችሁ ማለት ነው። ሰርች ስታረጉ በሩ ኤችዲ ፋሚሊ ብሎ ያመጣላችኋል። እዚህ ጋር እንደምታዩት ፎሎ ታረጉኝና እዚህ ጋር እኔንም ማግኘት ትችላላችሁ። ለጥያቄ ከፈለጋችሁኝ እኔንም እዛ ላይ ማግኘት ትችላላችሁ። ስለ ኢንቫይት ደግሞ ቅድም አንድ ቦነስ ነግራችኋለሁ ብዬ ነበረ። ኢንቫይት ውስጥ ትገቡና ሰውን ኢንቫይት ማድረግ ከፈለጋችሁ ኢንቫይት ነው የምትሏት አለች። ኢንቫይት ነው ስትሉ ደግሞ በቴሌግራም ማስላክ ምናምን ትችላላችሁ። ኮዱን ደግሞ ስነግሩ አፕሊኬሽኑን ከፕሌይ ስቶር አውርዶ የሚገባ ሰው ያን ኮድ ብቻ ነው የምትሰጡት። በቴሌግራም ከሆነ ደግሞ ኢንቫይት ነው የምትሏት ስነኩ በቴሌግራም ያስልካችኋል። ቶታል ምን ያህል እንደሰራችሁ ሪዋርዳችሁን ክሌም አድርጎ ምናምን እዛ ጋር ያሳያችኋል። ከላይ ደግሞ እንደምታዩት የኩዌሽን በተናውን ስነካት ደግሞ ምን ያህል እንደምናገኝ ምን ያህል ሰው ብንጋብዝ ምን ያህል እንደምናገኝ እዚህ ጋራ ማየት ትችላላችሁ ማለት ነው። ፋሚሊ 5 ሰው ብንጋብዝ 20 ሰው ብንጋብዝ 50 ሰው ብንጋብዝ 100 ሰው ብንጋብዝ እያለ እስከ 7 ሚሊዮን ያመጣልናል ማለት ነው። እናንተ ዊዝድሮ ማድረግ ከፈለጋችሁ 1 ሚሊዮን ፖይንት ልደርሱ ስለምገቡ እዛ ላይ ደግሞ አብረን እንሰራለን። ኑ አይዲን ሰርች አድርጉና እዛ ላይ ጥያቄ መጠየቅ ትችላላችሁ። ያልገባችሁን ነገር በሌላ ቪዲዮ እስከምንገናኝ ወይንም ፓርት 2 ብላችሁ ጻፉልኝ። ፓርት 2 ያልገባችሁን ነገር ሰራላችኋለሁ።